ዛሬ እንዴት አድርገን አብረን ካናዳ እንደምንሄድ አሳያችኋለሁ። በጣም እዚህ ላይ ስትገቡ በቃ ሙሉ ስራዎቹ እዚህ ጋር አንድ ባንድ ተዘርዝረው ይጠብቋቸዋል ማለት ነው። እንዴት አድርጋችሁ ራሳችሁ ካናዳ መሄድ እንደምትችሉ አንድ ባንድ አሳያችኋለሁ። ቴንደር አለ፣ ሂውማን ሪሶርስ አለ፣ ኤችአር አለ፣ ኔትወርክ ሰፖርት ስፔሻሊስት አለ። እዚህ ጋር ከነ ደሞዛችሁ እዚህ ጋር ተጠቅሶላችኋል። በካናዳ ዶላር ነው እዚህ ጋር የሚጠቀስላችሁ። ሚኒመም ሳላሪ ለምሳሌ $1 ጀምሮ አለ እዚህ ጋር። ጋዛ ነው ያሉት ብላችሁ አፕላይ ብታረጉ ምንም በቃ ሰዎችን ሳታስገቡ ደላላ ሳታስገቡ ኤጀንሲ ሳታስገቡ እዚህ ሆናችሁ በወርክ ፐርሚት እንዴት ካናዳ መሄድ እንደምትችሉ። ዋትስአፕ ዩቲዩብ እንዴት ናችሁ? ዛሬም ደግሞ ተመልሰን መተናል። በሚገርም ቪዲዮ ነው የመጣነው። ዛሬ እንዴት አድርገን አብረን ካናዳ እንደምንሄድ አሳያችኋለሁ። አውቃለሁ ብቻዬን ጥያችሁ አልሄድም፣ አብረን ነው የምንሄደው። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ እንዳትረሱ። እስቲ ትንሽ ልጠብቃችሁ። አረጋችሁ ሰብስክራይብ? ናይስ በቃ እንዳረጋችሁ እርግጠኛ ነኝ። ሰው ምንድነው የምናደርገው ዛሬ? ከፈለጋችሁ ሪሞት ከፈለጋችሁ እዛ ሄዳችሁ እንዴት ካናዳ ያዘጋጃቸው ዌብሳይቶች የስራ ዌብሳይቶች አሉ። እንዴት አድርጋችሁ ራሳችሁ አፕላይ ማድረግ እንደምትችሉ አንድ ባንድ አሳያችኋለሁ። እርግጠኛ ነኝ በጣም ብዙ ሰዎች የምታውቋቸው ወይም ደግሞ ጓደኞቻችሁ ወይም ደግሞ ዘመዶቻችሁ ካናዳ ለመሄድ የተለያዩ እንትኖችን ምንድነው ይሄ ያለ አይደል ኤጀንሲ ሆነው የሚሰሩትንም ወይም ደግሞ ፍሪላንስ ሆነው የሚሰሩት አሉ እና እነሱን የከፈሉ ምናምን ብዙ ገንዘብ እያስከፈሏቸው ምናምን እንትን ሲሏቸው፣ ግን ይሄ ግን እናንተ ራሳችሁ እስከ ኤምባሲ እስከ መጨረሻው ድረስ ራሳችሁ እንዴት አፕላይ ማድረግ እንደምትችሉ፣ ሲቀጥል ደግሞ እዚሁ ኢትዮጵያ ውስጥ ናችሁ እንዴት አድርጋችሁ ካናዳ ላይ ያሉትን ስራዎች መስራት እንደምትችሉ አንድ ባንድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይመቻችሁ። ሰው ምንድነው እዚህ ሀገር ላይ በጣም ብዙ ልጆች ኢትዮጵያ ውስጥ ሆነው የተለያዩ ፍሪላንስ የሆኑ ስራዎችን ይሰራሉ። በጣም ሪሞት የሆኑ ስራዎች እየተሰሩ ነው ያለው in this time እና ሲቀጥልም ደግሞ ሄደው እየሰሩ ያሉ ልጆች አሉ። ማለት እዛው ሀገር ሄደው ይህንን ስራ እየሰሩ ያሉ ልጆች አሉ። ሰው እናንተ ይህንን ስራ ከፈለጋችሁ ሪሞት ከፈለጋችሁ ደግሞ እዚሁ ሄዳችሁ እንዴት መስራት እንደምትችሉ ነው የማሳዩ። ብዙ ሳይቶች አሉ ኢንተርኔት ላይ፣ በጣም ብዙ ስካመሮች አሉ። በጣም ብዙ እናንተን መጀመሪያ ልክ በቃ ምንም ፕሮሰሱን እንደማታውቁ አድርጓቸው በቃ ፊ የሚጠይቁ አሉ። ብዙ እናንተን ስካም የሚያደርጉ ግለሰቦችም ድርጅቶችም አሉ እና ይሄንን ስቴፕ እናንተ ራሳችሁ መሀል ላይ ያሉትን ብሮከሮች በሏቸው ምንም በሏቸው አስወጥታችሁ እናንተ አንድ በአንድ እንዴት አድርጋችሁ አፕላይ እንደምታደርጉ ነው የማሳያችሁ። እናንተ ራሳችሁ አፕላይ ያደረጋችሁ ፕሮሰሱን ራሳችሁ የምትከታተሉት ነው የሚሆነው። አውቃለሁ በዚህ ሰዓት ብዙ ሰው ከሀገር መውጣት ይፈልጋል። በተለይ ወጣት ሆኖ ያው ካለው ነገር አንፃር ያው እዚህ ሀገር ላይ ብዙ ሰው መቆየት አይፈልግም። ምክንያት ከስራ አንፃር ማለት ነው። ሁሉም ወጥቶ መስራት ይፈልጋል። ሁሉም ወጥቶ የራሱን ደህና ነገር ላይ እንትን ማስቀመጥ ይፈልጋል ምናምን ነገርና ይሄንን ነገር ስታዩ ደግሞ በቃ የተለያዩ ነገሮችን በቃ ከየትም ብላችሁ ገንዘብ አምጥታችሁ ለዛ ነገር መክፈል ወይም ደግሞ ለዛ ነገር ላይ ማዋል ነው የምትፈልጉት። ይሄንን አጋጣሚ ደግሞ ተጠቅመው እናንተን የሚያጭበረብሯችሁ፣ እናንተን ስካም የሚያረጋችሁ፣ እናንተን ወደማይሆን ነገር ውስጥ የሚመሯችሁ ብዙ ድርጅቶች አሉ፣ ቀደም እንዳልኳችሁ ማለት ነው። ሶ ይሄንን እነዚህን ድርጅቶች አስወጥታችሁ እናንተ ራሳችሁ ቤታችሁ ሆናችሁ አፕላይ ማድረግ ነው እንዴት እንደምትችሉ ነው ማሳየው። ካናዳ በዚህ ሰዓት በጣም ብዙ የተቀበለቻቸው ሰዎች አሉ፣ ፕሮሰስ ላይ ያሉ አሉ። ለ2 እና 3 ዓመት ደግሞ ያዘገየችውን ፕሮሰስ አለ። ሰው ይሄንን ነገር እንዴት ማወቅ ትችላላችሁ የሚለውን ነገር ራሳችሁ ፕሮሰሱን ከጀመራችሁ በኋላ እያንዳንዱ አንድ በአንድ ማወቅ የምትችሉት ነው የሚሆነው። ብዙ ወሬ አላበዛባችሁም። ወደ ዌብሳይቱ ነው የሚሄደው። ገና እንደገባችሁ ዌብሳይቱን ይመስላል። እናንተ ለምትፈልጉት ወይም ደግሞ እናንተ ለመጠቀም ለምትፈልጉት እያንዳንዱ ነገር ስራ አለ፣ ኢሚግሬሽን፣ ሲቲዝንሺፕ አለ፣ ትራቨል ኤንድ ቱሪዝም አለ፣ ቢዝነስ ኤንድ ኢንዱስትሪ አለ። በቃ እያንዳንዱ ነገር እዚህ ላይ ተቀምጦላችኋል። ከእናንተ የሚጠበቀው ማንበብ ነው። ግን ለዛሬ ግን እኛ ምንድነው ስራ አፕላይ ማድረግ ስለሆነ የምንፈልገው ስራ እንዴት አፕላይ ማድረግ እንደምትችሉ አንድ ባንድ አሳያችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አሁን ሰብስክራይብ ባታረጉ ትንሽ ቆይታችሁ ማድረጋችሁ አይቀርም። ሲቀጥል ደግሞ በጣም ብዙ የሚጠቅሙ ቪዲዮዎችን ለእናንተ ሼር አረጋችኋለሁ። አሁን ጃብስ የሚለውን እንነካለን። ስትገቡ እንደዚህ ያመጣላችኋል። ሞስት ሪኩዌስትድ ብሎ እዚህ ጋር ወርኪንግ ካናዳ ወርክ ፐርሚት አለ፣ ኢሚግራንት አስ ስኪል ወርከር አለ ምናምን በቃ አለ እዚህ ጋር የተጠቀሱ አሉ። ከዛ ላ ሞስት ሪኩዌስትድ የሆኑ ማለት ከዛ ላ ፋይንድ ጃብ ስትሉ እዚህ ጋር አሉ። ጃብ ባንክ አለ፣ ከባንክ ጋር የተያዙ ስራዎች አሉ። ሴኩሪቲ ኤንድ ይሄ ናሽናል ሴኩሪቲ ኤንድ ዲፌንስ አለ። ሙቪንግ ቱ ካናዳ ቱ ወርክ ቅድም እንዳልኳችሁ እያንዳንዱ ነገሮች እዚህ ጋር ተጠቅሷል። እናንተ ይህንን ዌብሳይት ምንድን ነው የሚጠቅማችሁ?
የምትፈልጉት አሁን ለምሳሌ እዚህ ኢትዮጵያ ውስጥ ሆናችሁ ሪሞትሊ መስራት ከፈለጋችሁ ወይም ደግሞ እዛ ካናዳ ሄዳችሁ እንዴት አድርጋችሁ ስራዎችን ቀድማችሁ አፕላይ አድርጋችሁ ስራዎችን እንዴት መስራት እንደምትችሉ ነው እዚህ ጋር ማሳያችሁ። ሰው ጃብ ላይ ከገባን በኋላ እንደዚህ ከመጣላችሁ በኋላ ዌብሳይቱ ላይ ከዛ ላይ ገቨርንመንት ኦፍ ካናዳ ጃብስ የሚለውን እናውቀዋለን። ከዛ ላይ ገቨርንመንት ኦፍ ካናዳ ጃብስ የሚል እንደዚህ ሲመጣላችሁ እዚህ ጋር የተጠቀሱ ነገሮች አሉ። ገቨርንመንት ጃብስ ብሎ ፋይንድ ገቨርንመንት ጃብ አለ፣ ሃው ቱ አፕላይ አለ፣ ሪቨርስመንት ፕሮግራምስ የሚል አለ። ሰው እኛ ፋይንድ ገቨርንመንት ጃብስ የሚለው እንገባለን ማለት ነው። እዚህ ላይ ስትገቡ በቃ ሙሉ ስራዎቹ እዚህ ጋር አንድ በአንድ ተዘርዝረው ይጠብቋቸዋል ማለት ነው። ባርቴንደር አለ ማለት እዛ ሆናችሁ ልትሰሩት የምትችሉ። ከዛ ላ በቃ እዚህ ጋር ሂውማን ሪሶርስ አለ፣ ኤችአር አለ፣ ኔትወርክ ሰፖርት ስፔሻሊስት አለ። እያንዳንዱ ስራዎች እዚህ ጋር ከነ ደሞዛቸው እዚህ ጋር ተጠቅሶላቸዋል ማለት ነው። በካናዳ ዶላር ነው እዚህ ጋር የሚጠቀስላችሁ። እዚህ ጋር እያንዳንዱ ነገር ተጠቅሷል። ሰው እዚህ ጋር ስትመጡ እና የምትፈልጉትን ጃብ ታይትል እዚህ ጋር ታስቀምጣላችሁ። ለምሳሌ ዴቨሎፐር ብላችሁ እነዚህ ሰርች ስታደርጉ እንደዚህ ይመጣላችኋል ማለት ነው። አሁን ዋናው ዓላማችን ምንድን ነው? ስራዎችን አፕላይ ስታደርጉ እንዴት አፕላይ ማድረግ እንደምትችሉ ነው እዚህ ጋር ላሳያችሁ የምፈልገው። አሁን እዚህ ጋር ዌብ ዴቨሎፐር አለን እንጂ ሌሎችም ከኤአይ ጋር የተያዙት እናንተ ባላችሁ ስኪል እዚህ ጋር አፕላይ ማድረግ ትችላላችሁ። ከዛ ላይ እዚህ ጋር ኤክስክሉድ ኢንተርናሽናል አለ። ከዛ ላይ በሎኬሽንም አለ። ከዛ ላይ ጃብ ታይፕ አለ። ስቱደንት ፕሮግራም ነው፣ ሬጉላር ጃብ ነው ወይም ደግሞ ግራጁዌት ፕሮግራም ነው ምናምን አለ። ከዛ ላይ እዚህ ጋር ዴት ፖስትድ አለ። ለምሳሌ በ24 ሰዓት ውስጥ የተፖሰተ ነው። እያንዳንዱ ነገር ቋንቋ አለ። ሚኒመም ሳላሪ ለምሳሌ $1 ጀምሮ አለ እዚህ ጋር። ሰው እናንተ ለእኔ ደሞዝ ይበቃኛል የምትሉትን ነገር እያንዳንዱ ነገር ራሳችሁ ፋይንድ አውት እያደረጋችሁ ከእናንተ ስኪል ጋር ከእናንተ ችሎታ ጋር ከእናንተ እንትን ጋር ሊሄድ የሚችሉትን ነገሮች ነው የምትሰሩት ማለት ነው። ሰው እያንዳንዱ ነገር ማወቅ አለባችሁ። ዝም ብሎ ስራ ስላገኛችሁ ብቻ አፕላይ ማድረግ ከባድ ነው። ሰው እዚህ ጋር ያሉትን ስራዎች በሙሉ ማወቅ አለባችሁ። እያንዳንዱ እዚህ ጋር የተጠቀሱትን ስራዎች ዝም ብሎ ስራዎች ስለተጠቀሱ ወይም ደግሞ ዶላሩን ስላያችሁት ምናምን ሳይሆን እናንተ የምትችሉት መሆን አለባችሁ ስራዎቹ ማለት ነው። ከዛ ላይ በድርጅቱ ገብታችሁ ራሳችሁ ኢሜይላቸውን የእነሱ ኢሜይልም ፋይንድ አድርጋችሁ ከዛ በኋላ እነሱንም ኮንታክት ማድረግ ትችላላችሁ ምናምን ነገርና የእናንተ ፍላጎትና እናንተ ይህን ነገር ምን ያህል ትፈልጉታላችሁ የሚለውን ነገር ነው የሚወስነው። ሁለተኛ ደግሞ ስኪል ሊኖራችሁ ይገባል። ብዙ ጊዜ ሪሞት ስራዎች ወይም ደግሞ ውጭ ሀገር ወይም ሀገር ውስጥ ነው ሪሞት ስራዎችን ለመስራት ስኪል ሊኖራችሁ ይገባል። ዝም ብሎ ከመሬት ስራ አይሰራም አይደል? እናንተ የሆነ ስራ ልታሰሩ ስትሉ ሰዎች መጀመሪያ ሙያ ሊኖረው ይገባል፣ ወይም ደግሞ ያ ሰውዬ ስለዛ ነገር ሊችል ይገባል። ሰው በደንብ እናንተ ሙያው ስኪሉ ሊኖራችሁ ይገባል። እዚህ ጋር ያሉትን የትም በቃ እዚሁ ኢትዮጵያ ውስጥ ሆናችሁ ልትሰሩ የምትችሉ ስራዎች ናቸው። ሁለተኛ ነገር ደግሞ እናንተ ካናዳም ሄዳችሁ ልትሰሩ የምትችላችሁን ስራዎች እንዴት አፕላይ እንደምታደርጉ ነው እያሳያችሁ ያሉት ነገር። ደግሞ ልክ እንደዚህ አይነት የተለያዩ ዌብሳይት ሳይቶችን እዚህ ጋር ሊንክ ከስራ አስቀምጥላችኋለሁ። እዛ ላይ ሄዳችሁ ገብታችሁ ማግኘት ትችላላችሁ። በጣም ኦልሞስት ከ20-30 በላይ የሚሆኑ ሊንኮችን እዛ ላይ አንድ ላይ ፒዲኤፍ ላይ ለእናንተ እንዲመች አድርጌ አስቀምጥላችኋለሁ። ከስር ሊንክ ላይ የቡና.com ወይ ቡና ማን የሚል አለ። ከስር ሊንኩ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ለእናንተ እንዲመቻችሁ አድርጌ ኢትዮጵያ ውስጥ ሆናችሁ በምትችሉት አቅም ባላችሁ ስኪል አፕላይ ማድረግ የምትችሉትን ስራዎች ነው ዌብሳይቶች ነው እዛ ላይ ያስቀመጥኩላችሁ። ሌላው ላሳያችሁ የምፈልገው ነገር ደግሞ ከስራ ቀጥሎ የኢሚግሬሽን እና ሲቲዝንሺፕ እንዴት ፋይንድ አውት እንደምታደርጉ ነው። ሰው ስትገቡ የዚህ ጋር ስፔሻል ሜጀርስ የሚሰጣቸው አሉ። ለምሳሌ ጋዛ አለ። የጋዛ ዌስት ባንክ የሆነው ጦርነቱ አለ። እዚህ ጋር ሂቲ አላወቅኩትም። ሂቲ አማጺውን ብቻ አላወቅኩ። እዚህ ጋር የኢራን አለ፣ ሱዳን አለ ማለት ዩክሬን አለ። አሁን ደግሞ በኢቦላ ዲዚዝ አለ ማለት ነው። ሰው አሁን እዚህ ጋር ጋዛ ነው ያሉት ብላችሁ አፕላይ ብታደርጉ ጋዛ ለሚኖሩ እንትኖች ሰዎች ብቻ ነው በዚህ በጦርነቱ ይሄ ነገር የተዘጋጀው። እናንተ ኢትዮጵያ ውስጥ እየኖራችሁ አይ ጋዛ ነው ያሉት ምናምን ብላችሁ እንትን ማድረግ አትችሉም። ሰው በቃ እናንተ እንትን የምትሉትን ነገር በጠቅላላ ነው ማድረግ ያለባችሁ ማለት ነው። በቃ ከእናንተ ጋር ሊሄድ የሚችል ፕሮሰስ ነው ማድረግ ያለ አፕሊኬሽን ፕሮሰስ ነው ማድረግ ያለባችሁ። ከዛ አላ ይህንን how to check your application status የሚል አለ፣ you apply for የሚል አለ። እኛ አፕላይ ማድረግ የፈለግነው ለወርክ ፐርሚት ነው። ወርክ ፐርሚት እንለዋለን። ኦኬ ኮንቲኒዩስን እዚህ ጋር ያመጣላችኋል ማለት ነው። ሰው ከወርክ ፐርሚት ጋር የተያዘ
ፕሮሰስ አለ፣ የሳይሌን ፕሮሰስ አለ። እያንዳንዱ አለ። ኦንላይን አፕሊኬሽን ነው፣ ፔፐር አፕሊኬሽን ነው። ሰው እናንተ ራሳችሁ ምንም በቃ ሰዎችን ሳታስገቡ፣ ደላላ ሳታስገቡ፣ ኤጀንሲ ሳታስገቡ እዚህ ሆናችሁ በወርክ ፐርሚት እንዴት ካናዳ መሄድ እንደምትችሉ ነው የማሳያችሁ ማለት ነው። እና እዚህ ጋር ያለውን ነገር በቃ እያንዳንዱ እያነበባችሁ ስቴፕ ባይ ስቴፕ ራሳችሁን ማለት ትችላላችሁ። በጣም ብዙ አይነት ሊንኮችን ቅድም እንዳልኳችሁ ከስር አስቀምጥላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ይሄ የዚህንም ሊንክ ከስር ላይ አስቀምጥላችኋለሁ አንድ ላይ እሱንም ማየት ትችላላችሁ። ቅድም እንዳልኳችሁ ደግሞ የተለያዩ 20 ወይም 30 የሚሆኑ ለእናንተ እንዲመች አድርጌ በፒዲኤፍ አስቀምጥላችኋለሁ። ገብታችሁ ከፈለጋችሁ ካናዳ፣ ከፈለጋችሁ ዩኤስ፣ ከፈለጋችሁ ሚድል ኢስት ላይ፣ ከፈለጋችሁ ወደ ኤዥያ ልበላችሁ በቃ ስራዎችን የምታገኙበት ፋይንድ አውት የምታደርጉበትን ዌብሳይቶችን አስቀምጥላችኋለሁ እዚህ ጋር እንደምትመለከቱት። ከዛ ላይ ገብታችሁ እናንተ አፕላይ ማድረግ ነው የሚጠበቀው ከእናንተ። ሊንኩን ከስራ አስቀምጥላችኋለሁ። ቪዲዮውን ስለተከታተላችሁ አመሰግናለሁ። የተለያዩ ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ይኸውላችሁ እኔ ላሳያችሁ የምችለው እዚህ ጋር በቃ የተወሰነ ነገር ነው። እናንተ በራሳችሁ ቁጭ ብላችሁ ሪሰርች ማድረግ አለባችሁ። ገብታችኋል። የምትፈልጉትን ነገር ዋጋ ካልከፈላችሁበት ወይም ደግሞ ፕራይስ ካላወጣችሁበት እንትን ዝም ብሎ ነካ ሰው እጃችሁን ይዞ ስቴፕ ባይ ስቴፕ እንዲያሳያችሁ አትፈልጉ። ራሳችሁ ቁጭ ብላችሁ እየተረዳችሁ እያንዳንዱን ነገር አፕላይ ለማድረግ ሞክሩ። ቪዲዮውን እስካሁን ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።